ከጥቂት አስርተ ዓመታት በፊት ከበረሃ ሸዋ በቀር ምንም ያልነበረባት ዛሬ ላይ ግን የዓለምን ምናብ የገዛች የማይቻል የሚለውን ቃል ትርጉም ያሳጣች ከተማ እንዴትስ ልትፈጠር ቻለች? ከበረሃው ልብ ተፈልቅቃ የዓለምን ምናብ የገዛችው ከተማ ዱባይ ሰማይ ጠቀስ ሕንፃዎቿ የደመናን ዝናብ ሲቀዳጁ በሰው እጅ የተሰሩ ደሴቶቿ ውቅያኖስን ሲያሸበርቁ ወርቅና ቅንጦት የየቀን ውሎ ሲሆኑ የሚስተዋሉባትን ከተማ እናስቃኛችሁ። ከፍታን የሚወዳደሩ ሕንፃዎች፣ በሰው እጅ የተሰሩ የህልም ደሴቶች፣ ወርቅ እንደ ተራ ነገር የሚሸጥባቸው በርካታ ገበያዎች፣ ሙሉ በሙሉ ከወርቅ የተሰሩ መጸዳጃ ቤቶች፣ ይሄ ሁሉ የከተማዋ ገጽታ ነው። ዱባይ ብቻዋን ሀገር እንዳልሆነች ስንቶቻችሁ ታውቁ ይሆን? የተባበሩት አረብ ኤሚሬትስ የምትባል ትልቅና በጣም ሀብታም ሀገር አለች። ይህች ሀገር ደግሞ በውስጧ 7 ኤሚሬቶች ያሏት ሲሆን እነዚህ ኤሚሬቶች እንደ ትላልቅ ክልሎች ናቸው። እያንዳንዳቸው የራሳቸው አስተዳዳሪ ወይም አሚርና የተወሰነ የራስ ገዝ አስተዳደር ያላቸው ሲሆኑ ከእነዚህ 7ቱ ኤሚሬቶች ውስጥ ዱባይ አንዷ ናት። ዱባይ ዝም ብላ አንዷ ብቻ ሳትሆን በዓለም አቀፍ ደረጃ ከሁሉም በላይ ዝነኛዋ አይን የሳበችውና ዋው የምታሰኘው የ7ቱ ኮከብ ነች። ልክ በአንድ በጣም ታዋቂ የሙዚቃ ባንድ ውስጥ እንዳለ ዋና ዘፋኝ ወይም በአንድ ምርጥ እግር ኳስ ክለብ ውስጥ እንዳለ ሱፐርስታር ተጫዋች ናት ማለት ይቻላል። በዚህ ቪዲዮ ላይ በዱባይ ውስጥ የሚገኙ 8 ወጣ ያሉ አስደናቂ እውነታዎችን እንቃኛለን። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ ወርቅ የሚተፋው የኤቲኤም ማሽን። ገንዘብ ማውጫ ማሽን ወይም ኤቲኤም ገንዘብ ሲሰጥ እናውቃለን። እስኪ ያስቡት፣ ይህ ማሽን በምትኩ ንጹህ ወርቅ የሚሰጣችሁ ቢሆንስ? በዱባይ ይህ ቅዠት ሳይሆን እውን ነው። በዚህች ከተማ ውስጥ ከህንፃዎቿ በላይ የሚያብረቀርቅ ሌላ አስገራሚ ተአምር አለ። ገንዘብ ብቻ ሳይሆን ንጹህ ወርቅ የሚተፋ ማሽን። አዎ በትክክል ሰምተዋል። የወርቅ ኤቲኤም በዱባይ። ይህ ተራ የገንዘብ ማውጫ አይደለም። ይህ የዘመናዊ ቴክኖሎጂና የጥንት የሀብት ምልክት የሆነው የወርቅ ውህደት ነው። ከነዚህ ማሽኖች የሚወጣው ዝም ብሎ ጌጣጌጥ ብቻ አይደለም፣ 100% የተጣራ ጽድት ያለ ወርቅ ነው። እነዚህ ማሽኖች የበለጠ አስገራሚ የሚያደርጋቸው ከዓለም አቀፍ የወርቅ ገበያ ጋር በቀጥታ የተገናኙ መሆናቸው ነው። በውስጣቸው ያለው ኮምፒውተር በየደቂቃው አንዳንዴም በየ10 ሰከንዱ የወርቅን ዋጋ አፕዴት ያደርጋል። ይህ ማለት እርስዎ በሚገዙበት ቅጽበት ያለውን ትክክለኛ የገበያ ዋጋ ነው የሚከፍሉት። ባጭሩ የቀጥታ ስርጭት የወርቅ ግብይት እንደማለት ነው። ልብ ይበሉ፣ በሚያብረቀርቀው ውጫዊ ገጽታው እንዳይታለሉ። እነዚህ ማሽኖች ልክ እንደ ባንክ ካዝናዎች ናቸው። በወፍራም ብረት የተገነቡ ጥይት የማይበሳቸውና በዘመናዊ የደህንነት ስርዓቶች የታጠቁ ናቸው። ክሬዲት ካርዶን አስገብተው በቀላሉ ወርቅ መግዛት መቻል፣ ይህ የዱባይን የመቻል መንፈስ ቁልጭ አድርጎ የሚያሳይ ነው። ቅንጦት፣ ንግድ፣ ፈጠራና ሁሉም ነገር ይቻላል የሚል አስተሳሰብ በዱባይ የበቀለ ይመስላል። ወርቅን ከባንክ ወይም ከልዩ ሱቅ ብቻ ሳይሆን ልክ እንደ ቀዝቃዛ መጠጥ ከማሽን መግዛት መቻል፣ ይህ የዱባይን ድፍረትና ልዩነት ከማሳያም በላይ ነው። ሁለተኛ፣ 90% የሚሆነው ዜጋ የዱባይ ተወላጅ አይደለም። እያውላችሁ የነዋሪዎቿ ስብጥር ሌላኛው ግርምትን የሚጭር እውነታ ነው። ወደዚህች ግዙፍ ከተማ ህይወት ጠለቅ ብለን ስንመለከት አንድ አስገራሚ ሀቅ ይገለጣል። አብዛኛው የዱባይ ነዋሪ የተባበሩት አረብ ኤሚሬትስ ዜጋ አይደለም። በዱባይ ውስጥ በራሳቸው ምድር ኢማራቲዎች እጅጉን አናሳ ናቸው። የተለያዩ ግምቶች እንደሚያሳዩት 90% በላይ የሚሆኑት ዱባይን ቤቴ ብለው የሚጠሩት ሰዎች ከዓለም ዙሪያ የተሰባሰቡ የውጭ ሀገር ዜጎች ናቸው። በያዝነው ዓመት 3.9 ገደማ የህዝብ ብዛት ያላት ዱባይ ወደ 3.5 ሚሊዮን የሚሆኑ ሰዎች ከውጭ የፈለሱ ናቸው። ታዲያ ግማሽ ሚሊዮን እንኳን የማይደርሰው የራሷ ዜጎች ቁጥር 390 ሺህን የሚሸፍን ነው። ይህ የስነ ህዝብ አወቃቀር በአንድ ጀንበር የተፈጠረ አይደለም። ይህ የዱባይ አስደናቂ የኢኮኖሚ እድገት ቀጥተኛ ውጤት ነው። ከትንሽ የአሳ ማስገሪያ የንግድ መንደርነት ተነስታ በነዳጅ ገቢ፣ ከዚያም በቱሪዝም፣ በንግድ፣ በሪል ስቴት እና በፋይናንስ ዘርፎች ዓለም አቀፍ ማዕከል ለመሆን ስትገሰግስ ይህንን ግዙፍ ምኞት እውን የሚያደርግ የሰው ኃይል ከሀገር ውስጥ ብቻ ማግኘት አልተቻለም ነበር። እናም ከህንድ ክፍለ አህጉር፣ ከፊሊፒንስ፣ ከአውሮፓ፣ ከአፍሪካና ከአሜሪካ በአጠቃላይ ከ200 በላይ ከሚሆኑ ሀገራት በሚሊዮን የሚቆጠሩ ሰዎች ወደ ዱባይ የጎረፉ ሲሆን ዕውቀታቸውን፣ ጉልበታቸውን፣ ባህላቸውን ይዘው መጥተዋል። በዱባይ የግል የገቢ ግብር አለመኖር፣ ከፍተኛ የደህንነት ደረጃና ዘመናዊ የኑሮ ዘይቤ መኖሩ ለብዙዎች ይህችን የበረሃ ከተማ ማራኪ መዳረሻ አድርጓታል። እነዚህ የውጭ ሀገር ዜጎች ጎብኚዎች ብቻ አይደሉም፣ የዱባይ የዕለት ተዕለት ህይወት አንቀሳቃሽ ሞተር ናቸው። የከተማዋን ኢኮኖሚ የሚደግፉ፣ አገልግሎቶችን የሚሰጡ፣ ህንፃዎችን የሚገነቡና ወደፊቷን የሚቀርጹ ናቸው። በጥቅሉ የዱባይ ታሪክ በአብዛኛው የእነዚህ በሚሊዮን የሚቆጠሩ የዓለም ዜጎች ታሪክ ነው።
ሶስተኛ በበረሃማዋ ዱባይ ላይ የተዘረጋው በረዶ ወይም እስኪ ዱባይ። ዱባይ የበረሃን ፀሐይ በሐሩሯ የምትፈትን ሰማይ ጠቀስ ህንፃዎች ከአሸዋው ላይ ተተክለው የስልጣኔን ጥግ የሚያሳዩባት ከተማ ናት። እዚህ የማይቻል የሚመስለው ሁሉ የሚቻልበት ምድር ላይ አንድ እጅግ አስገራሚ ተፈጥሮን የሚጋፋ ድንቅ ስራ ተፈጥሯል። በታላቁ የገበያ ማዕከል ሞል ኦፍ ኢምሬትስ ግዙፍ ግድግዳዎች ውስጥ ከበረሃው ሐሩር ፍጹም ተቃራኒ የሆነ ዓለም ተደብቋል። ይህ ዓለም እስኪ ዱባይ ይባላል። እዚህ ጊዜና ቦታ ትርጉማቸውን ያጣሉ። የዱባይ ፀሐይ ትዝታዋ ይደበዝዛል። አይን የሚያየው ነገር አእምሮን ይፈታተናል። ነጭ ለስላሳ እውነተኛ በረዶና በረሃ መሃል የተፈጠረ የክረምት አስማት ይስተዋላል። ከዜሮ በታች በሆነ የሙቀት መጠን 22500 ካሬ ሜትር ስፋት ያለው በበረዶ የተሸፈነ ግዙፍ ዓለም ነው። ይህ ዝም ብሎ የበረዶ ሜዳ አይደለም፣ ዓለም አቀፍ ደረጃውን የጠበቀ ኢንተርናሽናል መዝናኛ ነው። የእውነተኛ ፔንግዊኖች መኖሪያ መሆኑ ከሁሉም በላይ ልብን የሚነካና አስገራሚ ትዕይንት አድርጎታል። አዎን፣ በበረሃማዋ ከተማ ውስጥ እነዚህ የዋልታ ነዋሪዎች ወይም የማይበሩ ወፎች የጄንቱና የኪንግ ፔንግዊኖች በልዩ ሁኔታ በተዘጋጀላቸው ስፍራ ይኖራሉ። በቀን ውስጥ የሚያደርጉት የፔንግዊን ሰልፍ ለጎብኚዎች ልዩና የማይረሳ ገጠመኝ ነው። እስኪ ዱባይ ከአንድ የስፖርት ማዕከል በላይ ነው። የዱባይን የማይቻል ነገር የለም ፍልስፍናን ከበቂም በላይ ማሳየት የሚችል ነው። አራተኛ የዓለማችን ረጅሙ ህንፃ። የዓለማችን ሰማይ ጠቀስ ረጅሙ ፎቅ መገኛ ከተባላችሁ መልሳችሁ ዱባይ ነው። ቡርጂ ኸሊፋ ይሰኛል። 828 ሜትር ከፍታ ያለው መሆኑ በሰው ልጅ ታሪክ የተሰራ ረጅሙ ህንፃ አድርጎታል። ረጅሙ ህንፃ ከመሆኑ በተጨማሪም በዓለም ላይ ከፍተኛው ሰው የሚኖርበት ህንፃ፣ በዓለም ላይ ከፍተኛ የውጭ መመልከቻ ስፍራ፣ በዓለም ላይ ረጅሙ የሊፍት ጉዞና በዓለም ላይ ከፍተኛ አገልግሎት የሚሰጥ ፎቅ የሚሉ ክብረ ወሰኖችን ይዟል። ግንባታው 330,000 ኪዩቢክ ሜትር ኮንክሪት እና 55,000 ቶን ብረት የፈጀ ሲሆን የውጭ ሽፋኑ አልሙኒየም ብቻ 5 ግዙፍ ኤርባስ ኤ380 አውሮፕላኖችን ለመስራት የሚያስችል ነው። ግንባታው ከ6 ዓመታት በላይ የፈጀ ሲሆን በዋናው የግንባታ ወቅት ከ12000 በላይ የተለያዩ ሀገር ሰራተኞችና መሐንዲሶችን ያሳተፈ ነበር። ለግንባታው የዋለው የኮንክሪት ክብደት ብቻ ከ100,000 ዝሆኖች ክብደት ጋር እኩል እንደሆነ የሚገመተው ቡርጂ ኸሊፋ ከፓሪስ ዝነኛ ኤፍል ታወር በቁመት ከ3 እጥፍ በላይ ይበልጣል። 24000 በላይ የሆኑትን የህንፃውን መስታወቶች በሙሉ ለማጽዳት ብቻ ከ3 እስከ 4 ወራት የሚፈጅ ሲሆን ለዚህም ልዩ ማሽኖች ጥቅም ላይ ይውላሉ። በበረሃማዋ የዱባይ አድማስ ላይ ከነጋ አልነጋ ንጋትን እንደሚጠባበቅ የዘብ ወታደር ቀጥ ብሎ የቆመ አንድ ግዙፍ ጥላ ይታያል። ይህ ጥላ ተራ ጥላ አይደለም። የሰው ልጅ ምኞት ወደ ሰማይ የተተኮሰበት የምህንድስና ጥበብ በብረትና በመስታወት የተገመደበት የቡርጂ ኸሊፋ ግርማ ሞገስ ነው። ከሩቅ ሲያዩት ልክ እንደ አንድ ቀጭን መርፌ ሰማያዊውን ሰማይ ለመውጋት የሚሞክር ይመስላል። ቀርበው ሲመለከቱት ግን ግዙፍነቱና ልዕልናው ልብን በአግራሞት ይመታል። አምስተኛ የዱባይ ፖሊሶች ቅንጡ ተሽከርካሪዎች። ሌላው የዱባይ ፖሊስ ልዩ የጥበቃ ኃይል ግርምትን ከመጫርም በላይ ነው። አዎ አይኖ አያታልዎትም። ላምቦርጊኒ አቬንታዶር፣ ፌራሪ ኤፍኤፍ፣ ቡጋቲ ቬይሮን፣ አስቶን ማርቲን 177 በዓለም ላይ ካሉ እጅግ ውድና ፈጣን መኪኖች መካከል የሚመደቡት እነዚህ ሱፐር መኪኖች የዱባይ ፖሊስን መለያ የሆነውን ነጭና አረንጓዴ ቀለም ለብሰው በከተማዋ ጎዳናዎች ላይ ለጥበቃ ስራ ተሰማርተው ማየት የተለመደ ነው። ታዲያ ጥያቄው ይነሳል፣ ፖሊስ ለምን እነዚህ ውድ መኪናዎች ያስፈልጉታል? መልሱ ምናልባት እርስዎ ከሚያስቡት የተለየ ሊሆን ይችላል። የዱባይ ፖሊስ እንደሚገልጸው የእነዚህ መኪኖች ዋነኛው ዓላማ ወንጀለኞችን በከፍተኛ ፍጥነት ማሳደድ ብቻ አይደለም። ከዚህ ይልቅ እጅግ አስፈላጊ የሆነ የህዝብ ግንኙነት ስራን ያከናውናሉ። እነዚህ መኪኖች የማህበረሰብ አቀፍ ፖሊስ አገልግሎት ወይም የኮሚዩኒቲ ፖሊሲንግ አካል ናቸው። የፖሊስን ገጽታ ለማሻሻል ከህዝቡና ከቱሪስቶች ጋር ያለውን ግንኙነት ለማጠናከርና የፖሊስን ተደራሽነት ለማሳየት የተመረጡ ስትራቴጂካዊ መሳሪያም ናቸው። በተለይም በቱሪስት በሚጨናነቁ አካባቢዎች መገኘታቸው ሰዎች ከፖሊስ ጋር በቀላሉ እንዲቀራረቡ፣ ፎቶ እንዲነሱና ጥያቄ እንዲጠይቁ ያበረታታል። በራሳቸው የቱሪስት መስህብ በመሆን ለከተማዋ በጎ ገጽታን ይጨምራሉ። ይህ ስብስብ የዱባይን ሀብትና ዘመናዊነት ለዓለም የሚያሳይ ደማቅ ምልክት ነው። የከተማዋን የቅንጦት ደረጃና በቴክኖሎጂ የመራቋን ሁኔታ በደማቁ ያንጸባርቃል። በውስጡ ሴት መኮንኖችን መካተታቸው የፖሊስ ኃይሉ ለስርዓተ ጾታ እኩልነት ያለውን ታላቅ ቁርጠኝነት የሚያሳይ ነው። እርግጥ ነው የዱባይ ፖሊስ የዕለት ተዕለት ስራውን የሚያከናውንባቸው በርካታ መደበኛ የጥበቃ መኪኖችም አሉት። ነገር ግን እነዚህ ሱፐር መኪኖች የፖሊስ ኃይሉ ልዩ ገጽታ፣ ከህዝቡ ጋር ለመገናኘት ያለውን ፈጠራና የዱባይን አስገራሚ የቅንጦትና የደህንነት ውህደት የሚያሳዩ በዓለም ላይ በአይነታቸው ልዩ የሆኑ ተንቀሳቃሽ ሐውልቶች ናቸው። ስድስተኛ ምንም አይነት የግል ገቢ ላይ ግብር አለመኖር።
በሰማይ ጠቀስ ህንጻዎቿና በዘመናዊ ፈጠራዎቿ የምትታወቀው ዱባይ በበረሃ እምብርት ላይ እንደ እንቁ ፈርጥ የምታንጸባርቀው ይህች ከተማ አንድ እጅግ አስገራሚና ለብዙዎች የማይታመን የኢኮኖሚ መርህ አላት። በከተማዋ የግል ገቢ ግብር ወይም ፐርሰናል ኢንከም ታክስ የሚባል ነገር በፍጹም የለም። አዎ በትክክል ሰምተዋል። ከላብዎ ጠብታ ከእውቀትዎ ፍሬ ላይ መንግስት የኔ ድርሻ ብሎ አይቀንስም። እያንዳንዱ ሰራተኛና ባለሙያ ያገኘውን ገቢ 100 በመቶ ኪሶ ያስገባል። ይህ አስደናቂ ፖሊሲ ዱባይን የዓለማችንን ታላላቅ አእምሮዎችና ባለሙያዎች መሳቢያ ማግኔት ታርጓታል። ከሁሉም የዓለም ማዕዘናት የሚመጡ ሰዎች የድካማቸውን ሙሉ ዋጋ የሚያገኙበት፣ ያለምንም የገቢ ግብር ቅናሽ ህልማቸውን የሚያሳኩበት ልዩ ምድር ሆናለች። መንግስትም በግለሰብ ደረጃ ከሚገኝ ገቢ ላይ ምንም አይነት ግብር አይጥልም። ይህ የዱባይ ልዩ የኢኮኖሚ ሞዴል አንዱና ዋነኛው ምሰሶ ነው። ስለዚህ ዱባይ ስትባል የምናስበው ስለ እጹብ ድንቅ ህንጻዎቿና ስለ ቅንጦት ኑሮዎቿ ብቻ አይደለም። በዱባይ ምድር ላይ የግል ጥረትና ልፋት ያለ ግብር ገቢ ሙሉ ዋጋ ያገኛል። ይህ ለብዙዎች የህልም ያህል የሚመስል ነገር ግን በዱባይ የዕለት ተዕለት እውነታ የሆነ የኢኮኖሚ ነጻነት ነው። ሰባተኛ የዱባይ ሮቦት ጆኪስ። አያውላችሁ በሰፊው የአረብ በረሃ ጊዜ የቆመ በሚመስልበት የጥንት ባህል በዘመናት ማዕበል ሳይለወጥ ህያው ሆኖ ይኖራል። በዱባይ የግመል እሽቅድድም የጥንካሬ የፍጥነትና ባህላዊ ውድድር ነው። ነገር ግን በዚህ ጥንታዊ ስፖርት ትወና ውስጥ አንድ አስደናቂ ቴክኖሎጂ አብዮት ተካሂዷል። በትኩረት ሲመለከቱ በእነዚህ ግርማ ሞገስ የተላበሱ የበረሃ መርከቦች ጀርባ ላይ የተቀመጡት የተለመዱት ነጂዎች አይደሉም። በአጭሩ ጋላቢዎቹ ሰው አይደሉም። እነዚህ ሮቦት ጆኪዎች ናቸው። ቀላል ክብደት ያላቸው በኤሌክትሮኒክስ የሚሰሩ የዘመናዊ ምህንድስና ውጤቶችም ናቸው። ይህ አስገራሚ ፈጠራ በዱባይ የግመል እሽቅድድም ላይ የነበረውን የህፃናት ጉልበት ብዝበዛና የደህንነት ስጋቶችን ሙሉ በሙሉ ያስቀረ ቴክኖሎጂያ ነው። እያንዳንዱ ሮቦት በርቀት መቆጣጠሪያ ወይም ሪሞት ኮንትሮል የታጠቀ ነው። የግመሉ ባለቤቶችና አሰልጣኞች ከውድድር ሜዳው ዳር ሆነው በዘመናዊ መኪናዎቻቸው እየተከታተሉ በእጃቸው በያዙት መቆጣጠሪያ አማካኝነት ሮቦቶችን ያዛሉ። ሮቦቶቹ ግመሎቹን ለማነቃቃት የሚያስችል ትንሽ አለንጋ የታጠቁ ሲሆን በተገጠመላቸው ጥቃቅን ድምጽ ማጉያ ወይም ስፒከር አማካኝነት የባለቤቶቻቸውን የድምጽ ትዕዛዝና ማበረታቻ በቀጥታ ለግመሎቹ ያስተላልፋሉ። ግመሉም የጌታውን ድምጽ እየሰማ ይፈረጥጣል። የበረሃው ጥንታዊ ስፖርት ከዘመናዊ ምህንድስና ጋር የተጋባበት ታሪክና ፈጠራ የተሳሰሩበት አስደናቂ ትዕይንት ሆኗል። ሮቦቶቹ በውድድሩ ውስጥ የሰዎችን ቦታ ሲይዙ መመልከት የዱባይን የፈጠራ መንፈስና ችግሮችን በዘመናዊና በሰብአዊነት መንገድ ለመፍታት ያላትን ቁርጠኝነት በደማቁ የሚያሳይ ነው። የዱባይ ሮቦት ግመል ነጂዎች ያለፈውን እያከበሩ ወደፊት መራመድን የሚያሳዩ ህያው ምስክር ናቸው። ባህልን በቴክኖሎጂ ያበለጸገ፣ ስፖርቱን ደህንነቱ የተጠበቀና ይበልጥ አስደማሚ ያደረገ በእውነትም የዘመናዊቷ ዱባይ አንዱ አስደናቂ ገጽታ ነው። ስምንተኛ ያልታሰበ ፈጣን እድገት። ጊዜ ብዙውን ጊዜ እንደ ቀስ በቀስ በሚፈስ ወንዝ ይታሰባል። ነገር ግን በአረቢያ በረሃ እምብርት ላይ ጊዜ የተለየ ትርጉም አለው። እዚህ ጊዜ በሮኬት ፍጥነት ይጓዛል። በአንድ ትውልድ ዕድሜ ውስጥ ከዓለም የተረሳች የመሰለች የበረሃ መንደርነት ወደ ዓለም አቀፍ የንግድ የቱሪዝምና የፈጠራ ማዕከልነት የተቀየረች ከተማ። የዱባይ የእድገት ታሪክ ተራ የከተማ መስፋፋት አይደለም። በ1960ዎቹና 70ዎቹ የአሳ ማጥመጃና የእንቁ ንግድ ማዕከል የነበረችው ይህች ትንሽ የወደብ ከተማ ዛሬ ከዓለም ታላላቅ ከተሞች ተርታ ትሰለፋለች። ይህ የሆነው በመቶዎች በሚቆጠሩ ዓመታት ሳይሆን በአይን ጥቀሻ በሚመስል በጥቂት አስርት ዓመታት ውስጥ ነው። የዚህ አስደማሚ የእድገት ፍጥነት ምስክሮች በየቦታው ይገኛሉ። ከአሸዋማው ምድር ተነስቶ ደመናን የሚቧጥጠው የዓለማችን ረጅሙ ህንጻ ቡርጅ ኸሊፋ የዚህችን ከተማ የሰማይ መስመርን በአጭር ጊዜ ውስጥ ለውጦታል። ባህርን በመድፈን የተሰሩት እንደ ፓልም ጁሜይራና ወርልድ ደሴቶች ያሉ የምህንድስና ውጤቶች የተፈጥሮን ድንበር በልጦ የመስፋፋት ፍላጎቷንና ፍጥነቷን ያሳያሉ። የዱባይ ዓለም አቀፍ አውሮፕላን ማረፊያ ከዓለማችን እጅግ የተጨናነቁ የአየር ማዕከላት አንዱ ሆኖ ብቅ ያለ እንደመሆኑ ከተማዋ የዓለም መገናኛ ለመሆን ያላትን ቁርጠኝነትና ይህንን ግብ በአጭር ጊዜ ውስጥ መምታቷን ያረጋግጣል። ዘመናዊው የሜትሮ ባቡርና ሰፊው የመንገድ አውታር የዚህ ፍጥነት አካል ናቸው። ይህ ሁሉ እንዴት ሊሆን ቻለ? መልሱ በራዕይ አመራር፣ ደፋር በሆነ ኢንቨስትመንትና የማይቻል ነገር የለም በሚል መንፈስ ላይ የተመሰረተ ነው። ዱባይ ራሷን እንደገና መፍጠር ብቻ ሳይሆን የከተማ ልማት ምን ሊመስል እንደሚችል በዓለም አቀፍ ደረጃ አዲስ ምዕራፍ ከፍታለች። የዱባይ የእድገት ፍጥነት የሰው ልጅን ምኞትና የፈጠራ አቅም ማሳያ ነው። ዝም ብሎ እድገት ብቻ አይደለም፣ በከፍተኛ ፍጥነት ወደፊት መወንጨፍ ነው። ይህች ከተማ ያለማቋረጥ ትለወጣለች፣ ትገነባለች፣ ወደፊትም ታድጋለች። ትላንትና ያየነው ዱባይ የዛሬው አይደለም። የነገው ዱባይ ደግሞ ምን ይዞ እንደሚመጣ መገመት ያስቸግራል። ይህች ከተማ የእድገት ፍጥነት ሕያው ትርጓሜ ናት። በቀጣይ በሌላ ፕሮግራም እስክንገናኝ ደህና ሁኑ።